ሜሮንና እርግብ በአካል ተገናኝተዋል። ሜሮን ግን ምን እያደረገች እንዳለች ግራ ገብቶኛል። እርግብን አሁንም ይዛ ተቀምጣለች። የያዘችው ችግር አንሷት ጭራሽ እርግብን ጨምራ ተቀምጣለች። በነገራችን ላይ ሜሮን እንደ ወንጀለኛ ነው የምትያዘው። አንደኛ ደረጃ አሁንም ድረስ እርግብን እየደበቀች ነው። ሁለተኛ ደረጃ እንግዲህ ወይዘሮ ባዩሽ ስትገደል አንደኛ ተጠሪ ሆና የምትገኘው እሷ ናት። እሷ ደውላ ባታገናኛትና ደውላ ካለችበት ቦታ ድረስ እንድትመጣ ባታደርጋ ኑሮ ይሄ ነገር አይከሰትም ነበር። ሲቀጥል ደግሞ ገንዘብ የማያደርገው ነገር የለም አይደል? ለማይሰጣትና ለማያቀምሳት ገንዘብ ራሷን ወንጀል ውስጥ ከታ አሁን እየተጨነቀች ነው ያለችው። ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ቪዲዮውን ስትጀምሩ ፕሌስ በላይ ከጀምሩት። እስኪ ስለ ሜሪሻ ሀሳብ አስተያየትም ካላችሁ ሀሳብ አስተያየታችሁን በኮሜንት አሳዩኝ ማለት ነው። አዲስ ከሆናችሁ ለቻናሉ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የምወዳችሁ የማከብራችሁ ውድ ቤተሰቦች ስለምታበረታቱኝ ደግሞ እውነት ለመናገር ቃላት የለኝም። እናንተን የማመሰግንበት ፈጣሪ በያላችሁበት ሰላማችሁን ያብዛው፣ ሀሳባችሁን እቅዳችሁን ያሳካላችሁ፣ ሀገራችንን ሰላም ያደርግልን። ወደ ድራማው እንመለሳለን። እንግዲህ ሜሮን ምን ማድረግ አለብኝ? ከማን ነው እየሸሸው ያለሁት? ለምን እውነታውን መጋፈጥ አልችልም? እኔ ምን እያደረግኩ ነው ያለሁት? እያለች ራሷን እየወቀሰች ወይም ከራሷ ጋር እያወራች ነው። ነገር ግን ወንጀለኛ መሆኗን ደግሞ የረሳችው ይመስለኛል። እሷ ደውላ ባታገናኝና እሷ ደውላ እዛ ቦታ ድረስ ባዩሽ እንድትመጣ ባታደርግ ኑሮ ባዩሽ አትሞትም ነበር። እሱ ብቻም ሳይሆን ወይዘሮ ሜላት ያለ ስራዋና ያለ ወንጀራው ታስራ ያለችው በእሷ ምክንያት ነው። ወይም እውነታውን መናገር ነበረባት። ያለበለዛ ደግሞ በፊትም ቢሆን ወይም መጀመሪያውኑ ሰውየውን ለብር ብላ ማሳየት አልነበረባትም። በባዩሽ ሞት ዙሪያ አንደኛ ተጠያቂ የምትሆነው እሷ ናት። እሷ እውነታውን ከተናገረች እና ደውላ ነይ ብላት ወይም ደግሞ ከዛ ሰውዬ ጋር እንዳገናኘች እውነታውን ለፖሊስ ካሳወቀች ምናልባትም ማለቴ የሚሰጣት ቅጣት ቀለል ሊልላት ይችላል። ያለበለዛ ግን በጭራሽ ሊቀልላት አይችልም። አሁንም ደግሞ እያደረገች ያለችው ነገር በጣም የሚገርም ነው። ኧረ እርግብ ራሱን በጣም ነው የገረመችኝ። አባቴ ወይዘሮ ሜላትን ሊገላት እየተዘጋጀ ነው ስትልም ስታወራ ነበር። እስከ ዛሬ ድረስ በወይዘሮ ሜላት ላይ ሲያደርጉት የነበረውና ሲፈጽሙት የነበረው ነገር አንሷቸው አባቴ እኮ እህቱ ናት የሞተችው፣ ስለዚህ ለመበቀል እየተዘጋጀ ነው ስትልም ሜሮን ስትነግራት ነበር። ሜሮን ደግነቱ እውነታውን ስለምታውቅና በስትክክል ማን ምን እንዳደረገ ጠንቅቃ ስለምታውቅ ይህ ነገር ትክክል እንዳልሆነና በጭራሽ ተሳስታ እንደሆነ ወይም አባቷ እያደረገ ያለው ነገር ስህተት እንደሆነም ስትነግራት ነበር። አዎ እርግብ እውነታውን ማወቅ አለባት። ወይዘሮ ሜላት እንዳልገደለቻት አውቃለች። ስለዚህ ምናልባትም ለአባቷ ደውላ ወይዘሮ ሜላት እንዳልነገረቻት ወይም እንዳልገደለቻት ወይም እሷ ምንም አይነት ወንጀል እንዳልሰራች ማስረዳት ይኖርባታል ብዬ አስባለሁ። ሌላው ወይዘሮ ሜላት አሁን እስር ቤት ነው ያለችው። እሷ እስር ቤት እያለች እንዴትስ የእሷ አባት ሊገላት ይችላል? በዛ ላይ ምናልባትም ቤቱንም ሊያቃጥለው ይችላል፣ እንዳለ ቤተሰቡን ሊያቃጥላቸው ይችላልም ስትል ነበር። እንደዛ ከማለቷ በፊት እርግብ ግን ለአባቷ ወይም ደግሞ አባቴ ነው ለምትለው ሰውዬ እውነታውን አስረድተዋለች። ማለቴ በወይዘሮ ሜላት ላይ ሲፈጽሙት የነበረውን አክስትና ልጅ እውነታውን አስረድተዋለች፣ ነግረዋለች ነው ወይስ ዝም ብሎ ሰውየው ገና ለገና ወይዘሮ ሜላት ጓደኛ ናት የገደለችው በሚለው ብቻ ተነስቶ ከባህር ዳር መጥቶ ቤተሰቡን ወይም ቤቱን ሊያቃጥል ነው? ይሄ ስህተት ነው፣ በጭራሽ ሊሆን አይችልም። እና ውድ ቤተሰቦች አሁንም ቢሆን እርግብ እያሰበች ያለችው እና ወይኔ ደግሞ እኮ አቤት ሰው እኮ ግን በተለየ የኛ ሰውማ ከሞትሽ በኋላ ነው የሚያዝንልሽ። ወይኔ አክስቴ እያለች ደግሞ እኮ ታወራ ነበር። በህይወት እያሉ ሁለቱም ለሞት የሚፈላለጉ ሁለት ባላጋራዎች ነበሩ። ውድ ቤተሰቦች ዛሬ ድምፄ ልክ አይደለም፣ ጉንፋኑ አለቀቀኝም እና በጣም ይቅርታ። ለማንኛውም እርግብና ወይዘሮ ባዩሽ በህይወት እያሉ ሁለቱም የማይስማሙ እንደ ጥላትነት የሚተያዩ ጥቅም ፈላጊዎች ነበሩ። ነገር ግን አሁን ወይዘሮ ባዩሽ ከሞተች በኋላ አሁን የእርግብ እንደዚህ መቆርቆርና ወይኔ አክስቴ እያለች እንደዚህ ማለቷ በጣም ነው የሚገርመው። ወይዘሮ ሜላት ላይ ያደረጉትንና ወይዘሮ ሜላት ላይ ሲያደርጉት የነበሩትን ነገር ጭራሽ ረስተውታል፣ ወይም ደግሞ እርግብ ረስተዋለች ማለት ይቻላል።
እንደው እኮ በጣም የሚገርም ነው። አሁን ወይዘሮ ሜላት ላይ የደረሰውን ለእያንዳንዷ ያደረሷትን ቤቱን እንዴት እንዳመሱት፣ ቤቱን ማመስ ብቻም ሳይሆን ወይዘሮ ሜላት እንድትከስርና ድርጅቷ እንድትከስር ራሱ ሲሰሩ የነበሩት ሁሉ እነሱ ናቸው። ስለዚህ ይህን ሁሉ ነገር ረስታ፣ ነገር ግን ስታወራ የነበረው ወይኔ አክስቴ ነው፣ ወይኔ አክስቴ ነው፣ ወይኔ አክስቴ። አይገርም? አይ ሰው ይገርማል። ከሞትም በኋላ መተዛዘኑ ምን ትርጉም እንዳለው ግራ የሚያጋባ ነው። ለማንኛውም ውድ ቤተሰቦቼ አሁንም ቢሆን እንግዲህ ወይዘሮ ሜላትን ምናሴና ሰላምዬ ሊጠይቋት ሄደው ነበር። እናም እንግዲህ ሊጠይቋት በሄዱበት ቀን ምናልባትም ሜሮን ትሆናለች የመጣችው ብላ ስትጠይቀው ምናሴን አዎ ስሟ ሜሮን ይባላል ሲላት፣ ሄዱና ጠይቋት እስኪ ምናልባትም እኔ ከእስር ቤት የምወጣበትን መንገድ የምታውቅ ይሆናል። ከወይዘሮ ባዩሽ ጋር ስለነበረች እንዴት እንደሞተችና ለምን እንደሞተች የምታውቀው ነገር ይኖራል ብላ እንግዲህ ምናሴንና ሰላምዬን ልካቸው ነበር። ነገር ግን እነሱም ሊያገኟት አልቻሉም። እሷ ሲጀመር በጥንቃቄ ስለምትጓዝና በጥንቃቄ ስለምትንቀሳቀስ ሰዎቹን አስቀድማ ታያቸዋለች። ማለቴ ከቤቷ ማን እንዳለና ማን እየተመላለሰ እንደሆነ። ስለዚህ ምናሴንና ሰላምዬን መንገድ ላይ ስታያቸው ተመልሳ ወደኋላ መለስ ብላ እነዚህ የወይዘሮ ሜላት ልጆች ናቸው አይደለ? ስለዚህ እኔም ፍለጋ ነው የመጡት። ስለዚህ አስተማማኝ ዋስትና ላይ ስላልኩ ወደኋላ መለስ ማለት አለብን ብላ ተመልሳ ወደኋላ እነሱ ከሄዱ በኋላ ነው እንግዲህ ወደ ቤቷ የገባችው። ነገር ግን እንደዛም ቢሆን ውድ ቤተሰቦች ከእርግብ ጋር ተገናኝታለች። እርግብ ደውላላታለች። እርግብ ደውላላት እንዲገናኙ ወይም ደግሞ አንድ ላይ ሆነው እንዳወሩ ጠይቃት አብረው አውርተዋል፣ ተገናኝተዋል። ነገር ግን አሁንም ቢሆን ሜሪ እርግብን እያመነቻት አይደለም። አንደኛ ደረጃ አሁንም ቢሆን ከዚህ ወንጀል ውስጥ የገባችው በሷ ምክንያት ነው። በሷ ከቤቷ ባትሄድና ያን ነገር ሁሉ ባትነግራት ወይም ደግሞ ከሷ ቤት ባትደበቅ በድጋሚ እንደዛ አታደርግም ነበር። ስለዚህ በሷ ምክንያት አሁን ያለችበት ሁኔታ ደርሳለች። በሷ ምክንያት ነው ድጋሚ ከባዩሽ ጋር የተገናኘችው። በሷ ምክንያት ነው ከዛ ከይሴ ከሆነ ሰውዬ ጋር የተገናኘችው። ስለዚህ አሁንም ቢሆን የሜሪ ህይወት በጣም አስጊ ሁኔታ ላይ ነው። እርግብ እስከዛሬ ድረስ ተደብቃ የቆየችው እዚሁ አዲስ አበባ ነው። ስለዚህ እዚሁ አዲስ አበባ ተደብቃ የቆየችው ወይም ደግሞ ፖሊስ ብቻም ሳይሆን ሁሉም ሰው ነው የሚፈልጋት። ካስታወሳችሁ ማለት አቶ ቃላብም ይፈልጋታል፣ ወይዘሮ ሜላትም ትፈልጋታለች፣ ፖሊሶች ይፈልጓታል። ወይዘሮ ባዩሽን በህይወት እያለች ነፍሷን ይማረውና ነው የሚባለው። ለማንኛውም እሷም ትፈልጋት ነበር። ይችን ሴትዮ ደግሞ በድጋሚ አሁንም ከቤቷ አምጥታ አስቀምጣታለች። ውድ ቤተሰቦች ስለዚህ ሜሮን አሁንም የራሷን ህይወት እያከበደች እና ሲኦል ውስጥ እየከተተችው ይመስለኛል። አሁን ሁለቱ አንድ ላይ ከተገኙ ጭራሽ የሜሮን ወንጀል እየባሰና እየጨመረ ነው የሚሄደው። ምክንያቱም ፖሊሶች ሄደው ከአንድም 2 ጊዜ 3 ጊዜ ከቤቷ አጥተዋታል። ሲቀጥል ከዚህ በፊት ወንጀለኛ እንደሆነች እየታወቀች እርግብን በድጋሚ ከቤቷ ደብቃታለች። ስለዚህ ብቻ የሆነ የሜሮን ህይወት ካሁን በኋላ እውነታውን ሄዳ በራሷ ጊዜ የፖሊስ ካላስረዳች እና የቀረጸችውንም ማስረጃ ለፖሊስ ካልሰጠች የእሷ ህይወት ከበድ ያለ ነው የሚሆነው። በተለይ ደግሞ ከእርግብ ጋር መታየቷ ሲኦል የሚከትባት ይመስለኛል ህይወቷል። የእናንተ አስተሳሰብ እንዴት እንደሆነ ባላቅም እያደረገች ያለችው ነገር በጭራሽ ልክ አይደለም። እውነታውን መናገር አለባት። በተለይ ደግሞ ለወይዘሮ ሜላት ስትል እውነታውን ተናግራ ወንጀለኛም ከሆነች እሷ በሚሰጣት ቅጣት ልክ ተቀጥታ መውጣት አለባት ባይ ነኝ እኔ በበኩሌ። ምክንያቱም ወይዘሮ ሜላት ወንጀለኛ አይደለችም፣ ያለ ወንጀሏ ነው የታሰረችው። እስከዛሬ ድረስ ስታሰቃያት የኖረችው ብቻ ራሱ ለነሱ ነበር ቅጣት የሚገባው እንጂ በተቃራኒ ወይዘሮ ሜላት እስር ቤት መግባት አልነበረባትም። ደራሲው ራሱ እንዴት እንዳደረገው ባላቅም፣ ምክንያቱም እስከዛሬ ድረስ ስትሰቃይ የነበረችው ወይም ቤተሰቡ ሲሰቃይ የነበረው የወይዘሮ ሜላት እንጂ የወይዘሮ ባዩሽ አይደለም። ገና ለገና ጥላት ናት ተብሎ ምንም አይነት ማስረጃ ሳይኖር አሁን እኮ ፖሊሶች ወይዘሮ ሜላት ነፃ እንደሆነች ማስረጃ የለንም ይላሉ። ግን ወይዘሮ ሜላት እንደገደለች ደግሞ ማስረጃ የላቸውም። ብቻ ወይዘሮ ባዩሽ ፖሊስ ጣቢያ ሄዳ
እኔ የሆነ ነገር ከሆንኩኝ እሷ ናት ገዳይ ወይም ከእሷ ራስ አልወርድም ስላለች ብቻ በዚች ማስረጃ ነው እንጂ ያሰሯት ለሜላት ምንም አይነት የወንጀል መጠርጠሪያ ወይም ወንጀለኛ ናት ተብሎ የሚያስጠረጥር ነገር ምንም አልያዙባትም፣ ምንም አላገኙባትም። ውድ ቤተሰቦቼ ለማንኛውም ላይክ ማድረጋችሁን አትርሱ። አመሰግናለሁ።